የፓይዘን ተግባራትን እየተማርክ ነው እና እንግዳ ነገር ታገኛለህ። የሚታተም ተግባር ትጽፋለህ። ይሰራል። በጣም ጥሩ። የሚመለስ ተግባር ትጽፋለህ። እንዲሁም ይሰራል። በጣም ጥሩ። ከዚያም ውጤቱን በትክክል ለመጠቀም ትሞክራለህ እና አንደኛው በሚስጥር ይሰበራል። ለምን? መፍትሄው አንድ የአእምሮ ሞዴል ነው። ተግባርን እንደ ኮድ አታስቡት። እንደ ማሽን ሳጥን አድርገው ያስቡት። ግብአቶች ይገባሉ እና ሳጥኑ ነገሮችን ለመላክ ሁለት ፍጹም የተለያዩ መንገዶች አሉት። ሁለት የውጤት ቻናሎች። አንዴ እንደተለያዩ ካዩዋቸው በኋላ አጠቃላይ ግራ መጋባቱ ይጠፋል። የመጀመሪያው የውጤት ቻናል እርስዎ የሚጠቀሙበት ነው። ፕሪንት። ከሳጥኑ ጎን ጋር የተያያዘ ትንሽ ስክሪን ይሳሉ። ተግባሩ ፕሪንት ሲጠራ ያ ስክሪን በጽሑፍ ያበራል። ስክሪኑ ለሰዎች ነው። እርስዎ ያነቡትታል። ግን ጀማሪዎች የሚያመልጡት ነገር ይኸውና የተቀረው ፕሮግራሙ በማያገጹ ላይ ያለውን አይም። ሌላ ኮድ ሊገባበትና ሊያነበው አይችልም። ፕሪንት ወደ ሳጥኑ የሚገባ መስኮት ነው። ከሳጥኑ መውጫ መንገድ አይደለም። ሁለተኛው የውጤት ቻናል ረተርን ነው። ከሳጥኑ የሚወጣ ሽቦ በዐይነ ሕሊና ተመልከት። ተግባሩ እሴት ሲመልስ ያ እሴት በሽቦው ላይ ይፈስሳል እና ሽቦውን ከማንኛውም ነገር ጋር ማገናኘት ትችላለህ። በተለዋዋጭ ውስጥ ማስቀመጥ ይችላሉ። ወደ ሌላ ተግባር ማስተላለፍ ይችላሉ። በእሱ አማካኝነት ሂሳብ መስራት ይችላሉ። ሽቦው ይህንን ሳጥን ከቀሪው ፕሮግራሙ ጋር ያገናኛል። ረተርን ማለት አንድ ተግባር እሴትን ለዓለም የሚመልስበት መንገድ ነው። አሁን ክላሲክ የጀማሪ ወጥመድ። ዳበል የሚባል ተግባር ትጽፋለህ እና በውስጡም 2 ጊዜ ፕሪንት ትጽፋለህ። ትጠራዋለህ። 10 ታያለህ። ትክክል ይመስላል። ከዚያም የሚከተለውን ታደርጋለህ። ውጤቱ ከ5 እጥፍ ይሆናል። ከዚያም ውጤቱን ፕሪንት ታደርጋለህ። 10 እንደገና እንደምታይ ትጠብቃለህ። በምትኩ ናን ታያለህ። ምን ተፈጠረ? ስክሪኑ በ10 ብልጭታዎች ተበራ። ፕሪንት ያደረገው ይህንኑ ነው። ግን ሽቦው በጭራሽ አልተገናኘም። የረተርን መግለጫ የለም። ስለዚህ ሽቦው ናን ዋጋውን ይይዛል። ሽቦውን የያዝከው አንተ ነህ፣ ስክሪኑን አይደለም። ሽቦው ባዶ ነው። ተመሳሳይ ተግባር 2 ስሪቶች። የፕሪንት ስሪት ማያ ገጹ ሄሎ ኤዳ ያሳያል። ሽቦው ናን ይይዛል። የረተርን ስሪት ማያ ገጹ ጨለማ ሆኖ ይቆያል። ሽቦው ሄሎ ኤዳ ይይዛል። ሽቦውን ካላከማቹት የረተርን ስሪት ምንም የማያደርግ ይመስላል፣ ምክንያቱም ዋጋው ከሽቦው ስለሚወጣ እና ሽቦውን ካላሰኩት ጠፍቷል። ለዚህም ነው የሚሰራ ተግባር ለመጠቀም ስትሞክር በድንገት የተሰበረ የሚመስለው። ስክሪኑን ሙሉ ጊዜ እየተመለከትክ ነበር። ሽቦው ፕሮግራምህ የሚያየው ነው። ስለዚህ የአእምሮ ሕጉ ይኸውና፣ ይህንን በተለጣፊ ማስታወሻ ላይ ያስቀምጡት። ፕሪንት ለሰዎች ነው። መስኮት ነው። ለማረም ጠቃሚ፣ ለማንበብ ለሚፈልጉት ውጤት ጠቃሚ። ረተር ለፕሮግራሙ ነው። ሽቦ ነው ወደሚቀጥለው ስሌት የሚፈስ እና አንድ ጸጥ ያለ ዝርዝር የረተርን መግለጫ የሌለው የፓይቶን ተግባር አሁንም የሆነ ነገር ይመልሳል። ናን ይመልሳል በጸጥታ። የአብዛኛዎቹ ቆይ ናን ለምን ሆነ ጊዜያት ምንጭ ነው።